የሀገራችን አኩሪ ከምንላቸው ፈጠራ ስራዎች መሃል ስነ ቃል አንዱ ነው። ይህንንም ክፍል በአብዛኛው ሸፍኖት የምናገኘው ግጥም ሆኖ የተለያዩ መልእክታቸው አገር ማስጠበቅ፣ ምርት ማሳደግ፣ በሽታ ማከም፣ ገንዘብ ማሰባሰብ፣ ፍቅር ማቀጣጠል፣ ጭንቀት መገላገል፣ በደስታና ሐዘን መዝፈቅ ሲሆን በዚህ ግልጋሎት ከዋሉት ተፈትልከው ከደረሱ መሃል ጥቂቶቹን ላቀርብ። ይህንንም በአብዛኛው እረኛ ሳይፈራ በዘዴ ገጥመባቸዋል። ለምሳሌ አንዲት ባለ ትዳር ሌላ ወንድ ወዳ ባልየው አውቆ ኖሮ ጣውንቱን ለመግደል ቀን ይቆጥራል። ይህን አዋቂ እረኛም ውሽሜ ባልን አልሰማ ብለዋል፣ አቶ ባል ሰምቶ ሊገል ያደባል፣ ተይ ሴቱ በርቺ ሳይጎዳዱ የሁሉ ነገር ያንቺ ነው ጉዱ ብሏል። አንድ ጊዜ አንዲት ሴት በበቅሎ ጋልባ ሰላምታ ሳትሰጥ ብታልፍ አህያ መጣች፣ በአህያ ላይ እንዴት ዋላችሁ ነውር ነው ወይ ቢላት እርሷን መልሳ አህያ መጣች ተጭና ጣባ፣ አሁን የሰደበኝ ማን ነው ገጣባ ብለዋል። በፍቅር የተነደፈው ኮበሌ የአፍለኝነት ትኩሳቱ ሲያራውጠው በራሱ በሆነ ማግባቢያና ማበቢያ ሲቀርባት እሺ በይ እሺ በይ እሺ በይ ልጅቱ ለወፍ አይደለም ወይ ማማ መሰራቱ፣ ዶሮ ጭሮ ጭሮ መደቡን ሲያፈርሰው ለክፉ ስለደጉስ እሺ አይልም ወይ ሰው ሲላት ሙሉ ቀኑን ዶሮ ልጠብቅ ነው ወይ ቅድም አንድ ጊዜ እሺ አላልኩም ወይ ትለዋለች። ኮበሌው በራሱ እይታ ሲገልጣት ደግሞ እንደ ስንዴ ንፍሮ ቃሙኝ ቃሙኝ አለይ፣ እንደ ጥጥ ባዘቶ የተወለወለይ፣ እንደ መዳመጫ ከብለል ከብለል ያለይ፣ ትላንትና ማታኛ ቤት አደረይ፣ ከሰማይ ላይ ገነት የታዘዘላት፣ ከጭንጫ ላይ ውሃ የፈለቀላት፣ ከውሃ ላይ እሳት የነደደላት፣ ትንሹም ትልቁም የተጣላባት፣ እንደምንም ብሎ ያለው ወሰዳት፣ አይገቡ ገብቸስ በተሳለምኳት እንኳን ልሳለማት ባይኔ ባየኋት ይላታል። እርሷም መልሳ አንጀት በሚያንሰፈስፍ ልብ በሚያህል ግጥም ለወዳጇ ትዘራለታለች። አልኩ ብድግ ብድግ ዘንድሮስ ቀለለኝ፣ አንጀቴን አውጥተህ በላኸው መሰለኝ፣ እምልከው ባፍር እምሰደው ባፍር፣ ከተቀመጥሁበት ለፋሁ እንደ ጠፍር፣ መሳየን ባውራ ጢስ የነቀነቀው አይዶለም ይሉኛል ባካሄዱ ሳቀው ትለዋለች።